ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ቀብራራው ብሩኬ የሀይሚዬ ንጉስ በትክታክ እምር ድምቅ ፍክት ብሎ በፈገግታ ተሞልቶ ሸረረሬ እያለ መጥቶላችኋል። ሸረረሬ ማለት ምን ማለት ነው? ትርጉሙን ግን አላቅውም። ግን እኔ በተረዳሁት መንገድ የሆነ ተቃጠሉ ማለት ይመስለኛል። አላቅም። ትርጉሙን ግን ኮሜንት ላይ ጻፉልኝ ማለት ነው። እኔንና ንግስቴን ለመለያየት የምታስቡ ሰዎች ካላችሁ ሸረረሬ ተቃጠሉ። እኔና እሷ መቼም አንለያይም፣ አይሳካላችሁም፣ አውርታችሁ ትቀራላችሁ እንደ ማለት ይመስለኛል። ሸረረሬ ሲባል ማለት ነው። አላቅም፣ ግን ትርጉሙ ጻፉልኝ። እኔ በተረዳሁት መንገድ ነው። እና ጨሪቃዎችዬ ሰላም አደራችሁ ሆይ? ጠለፋ ውስጥ ተመቻችሁ ሆይ? እንዴት ነው የማይመቻችሁ? እኛ ተመችቶናል፣ ምንም ጥያቄ የለውም። ቅመምዬ ትናንትና እኔ መንገድ ስጀምር እንኳ ጸሎት ላድርግ ስትል ብሩኬ እኔ ጸሎት አድርጌያለሁ፣ ለእኔም ላንቺም። እኔ ማለት አንቺ ነሽ፣ አንቺ ማለት እኔ ነኝ። ስለዚህ እኔ የጸለይኩት ለሁለታችን ስለሆነ ምንም አትጠራጠሪ፣ በሰላም እንገባለን ብሎ ነበር። ይሄው በሰላም ገብተው በፈገግታ ድምቅ ፍክት ብለው ይሄው እንደምታዩት ቀብራራው መጥቶላችኋል ነው የምላችሁ። እውነት ለመናገር ማለት ነው ይሄን ፈገግታችሁን ማየት ይሄን ፍቅራችሁን ማየት እኮ በቃ በጣም ደስ የሚያሰኝ ነገር ነው። የእናንተ ፍቅር የእናንተ ፈገግታ ሰው ጋር ይጋባል። እውነቴ ነው የምላችሁ። እኔ ሀይሚና ብሩኬ የሆነ ፍቅር ሲሆኑ ፍቅራችሁ ይጋባል። እንደዚህ ደግሞ የሆነ እንትን ሲሆኑ ደግሞ ሲኮራረፉ የሆነ ሲጣሉ ምናምን ስታዩ ደግሞ የሆነ እንትናቸው መከፋታቸውም ይጋባል። ቆይ ምን አድርጋችሁን ነው ግን? ጥያቄ ነው። ቆይ ምን አድርጋችሁን ነው በዚህ ልክ እኛ እናንተን ምን አድርገናል? ስትከፉ የምንከፋው ስትስቁ የምንስቀው ምን አድርጋችሁን ነው? ቆይ ጥያቄ ነው ትላላችሁ። ምንድን የሆን ነው ትላላችሁ። እውነቴን ነው። እኛ እኮ በቃ እኔ እንጃ አላቅም። ብቻ እግዚአብሔር ሰላማችሁን ፍቅራችሁን እግዚአብሔር ያብዛላችሁ የኛ ጨሪቃዎች ማለት ነው። ጠለፋው ደግሞ ተመችቶናን ሂዱበት። ሁለታችሁ ብቻ አንድ ክላስ ውስጥ ሆናችሁ ማለት ነው። በቃ እስኪ በደንብ ሆናችሁ ተያዩ። በቃ አይን ላይን ተያዩ፣ ተናበቡ። እንደዚህ የሆነ ነገር ሲፈጠር አንዴ ሀይሚዬ ለምነኝ ትላለች፣ አንዴ ብሩኬ ለምንኝ ይላታል። እናንተ ሁለት አንዳንዴ እኮ አላደጉም እንደ እነዚህ ልጆችም እኮ ታስብሉና አላችሁ። አንዳንድ ጊዜ ወደ ሕፃን ትቀየራላችሁ፣ አንዳንዴ ወደ ትልቅ ሰው ትቀየሩብናላችሁ። እንዴ ኧረ ተው ግን እንዴ! ከዚህ በኋላ እኛ በቃ ከእናንተ ብዙ ነገሮች ነው የምንጠብቀው፣ የኛ ጨሪቃዎች ማለት ነው። እናንተ ሁለታችሁ ብቻ ከመጣችሁ በቂያችን ነው። ያው ሶስተኛ ሰው ለስራ ማጫፈሪያ ያስፈልጋል። እውነቱን ለመናገር ስራ ስትጀምሩ ሶስተኛ ወገን ግዴታ ነው። አንዱ ተው ይላል፣ አንዱ ደግሞ አይሆንም ይላል፣ ምናምን አደለ? እንደ አሁን እንዳለፍኑ ጊዜያቶች ማለት ነው። እና ብቻ ወደ አዲስ አበባ የገባችሁበት መንገድ ደግሞ በጣም ነው ደስ የሚለው። በጠለፋ መሆኑ በጣም አስደስቶናል። በጠለፋ ነው በቃ ይውላችሁ። ግን ሴት ቆንጆ ሴት አስተዋይ ሴት ተፈላጊ ሴት ስትሆነው ማለት ነው እምቢ ብትሉ እንኳ ተጠልፋችሁ ትሄዳላችሁ። ምንም ጥያቄ የለውም። እና ብቻ ይመቻችሁ ጨሪቃዎችዬ፣ ሰላማችሁን ያብዛልኝ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ብዙዎቻችሁ እየጠየቃችሁ ነበረ እንዴት ነሽ ተሻለሽ ወይ ብላችሁኛል። እግዚአብሔር ይመስገን ደህና ነኝ። አሁን እየተሻለኝ ነው። ያው ድምፄም እንግዲህ በትንሹም ቢሆን እየተስተካከለልኝ ነው። ትንሽ እያያዘኝ ነው ይመስለኛል። እና ግን እንዲያ ጊዜ ደግሞ ለማውጣት እየሞከርኩ ነው። እና ሰላማችሁ ብዝት ይበልኝ ውድ ቤተሰቦች ጨሪቃዎች። ደግሞ ፈገግታዎች ሽር ብትንበሉ በቤታችሁ ፋፈሽ ድምቅ በሉልኝ። ውድድድድ ነው ማድረጋችሁ። ግን ፈገግታችሁ ፍቅራችሁ ይጋባልና ሰላማችሁ ይብዛልኝ ውድድ